አርሰናል ባየር ሌቨርኩሰንን በማሸነፍ ኳርተር ፋይናሉን መቀላቀል ችለዋል። ጨዋታው በጣም ኮምፎርታብል ነበር ለአርሰናል። ባየር ሌቨርኩሰን እንደምታስታውሱት በፈርስት ሌግ አስቸጋሪ ነበረ። ትናንትናም ያንን ነገር ለማድረግ የሞከሩበት አጋጣሚዎች ነበሩ። በተለይ የባየር ሌቨርኩሰን ጥንካሬ ኔ ብዬ የማስበው ቢልድ አፑን ሲጀምሩ ያላቸው ጥራት በጣም ጥሩ ነው። ኢቭን ኢፍ አርሰናል በደንብ ፕሬስ እያደረጋቸው ራሱ መውጫ መንገድ ለማግኘት የሚፈልጉበት ሁኔታ በጣም ጥሩ ነበረ። ፈርስት ሌግ ላይም እንደዛ አይነት ነገር ነበር። አርሰናል ፈርስት ሌግ የምታስታውሱ ከሆነ ቢልድ አፕ በጣም ተቸግረው ነበረ። ከኋላ ቢልድ ለማድረግ እየተቸገሩ በጣም ውስብስብ ሁኔታ ውስጥ የሚገቡበት አጋጣሚ ነበረ። ፔናልቲው ባይገኝ የሚሸነፉት አይነት ጨዋታ ሆኖ የሚያልፍ ነበረና የትናንቱ ጨዋታ ግን በእጅጉ የተሻሻሉበት ሌቨርኩሰንን ጫና ውስጥ የሚከት ኤሚሬትስም ስለሆነ እንደዚህ እንደሚሆን የሚጠበቅ ጨዋታ ነበረ። እያንዳንዱ የአርሰናል ተጫዋቾች ትናንትና በጣም በጥራት ነው የተጫወቱት። ምናልባት ካሉት ውስጥ እንደው ሬቲንጉን አልተመለከትኩኝም፣ ግን የሳካና የቤን ዋይት ሊሆን ይችላል እንግዲህ ትንሽ አነስ ካለ። ሌሎቹ በደንብ ነበር ፐርፎርም ሲያደርጉ የነበሩት። ከተከላካይ እስከ ፊት መስመር ድረስ በደንብ በመጣጣም እና አንድ ላይ በመሆን ነበር ጨዋታውን ለማሸነፍ ሲሞክሩ የነበረው። በማጥቃቱ በኩል ቪክተር ዮክሬስ ጎል አላስቆጠረም እንጂ ቤስት ፐርፎርማንሱ ነው ብዬ አስባለሁ። ምክንያቱም በሊንክ አፕ በሆልድ አፕ ፕሌይ ከተጫዋቾቹ ጋር የነበረው ሁኔታ በጣም ጥሩ የሚባል ነበረ። አንዳንድ ኳሶችንም ለማድረስ ሞክሯል ሳይቆጠሩና በአሲስት ሳይመዘገቡለት የቀሩ ሆኑ እንጂ ፐርፎርማንሱ በጣም ጥሩ ነበር። በመከላከል በኩል ደግሞ እንደምታውቁት ፕሬሲንጉን በማስጀመር በጣም ጥራት ያለው ተጫዋች ነው። ወደ ኋላም እየተመለሰ እንደያስፈላጊነቱ ደግሞ ቲሙ ኮምፓክትነሱን እንዳያጣና በትክክል ስትራክቸርድ ሆኖ እንዲቆዩ የማድረግ አቅሙ ደግሞ በጣም ፍንትው ብሎ የታየበት ጨዋታ ነበረ። ጎሉ የተገኘበትን መንገድ ስትመለከቱ የኤብሬቼ ኤዜ በጣም ጥራት ያለው ጎል ነው። አስገራሚም ሹት ነው። ፓወሩንም ማድነቅ አለብን ከጥራቱ እኩል። እንደዚህ አይነት ጎሎች የነ አዲባየር የነ ድሮግባን አይነት ስታይል የተከተለ በጣም በጥራት የተጨረሰ ጎል ነበረ። ኤክስ ፋክተር ይባላል አይደል? በአማርኛ አላቅም እኔ አንድ ሚካኤል ታምሬ ቅባት ሲል ሰምቻለሁ፣ ግን ትክክለኛ ትርጉሙ ሲሆን አይሆን አይታወቅም። ግን ቻምፒየንስ ሊግ ላይ እንደዚህ አይነት የግል ተሰጦች ወይም ደግሞ አንዳንድ ሞመንቶች በጣም አስፈላጊ ናቸው ነገሩን ለመወሰን። ጥሩ ብትጫወቱም እንደዚህ አይነት ደግሞ ማጂካል የሆኑ ሞመንቶች ያስፈልጓቸዋልና ያንን ነገር ነው የሰጣቸው። ትናንትና ጨዋታውን አይታችሁ ከሆነ ፒኤስጂ ማንቸስተር ሲቲ ከሪያል ማድሪድ የነበራቸው ጨዋታ ሌላ በረኛ ቢሆን ኮርቷ ባይሆን ኑሮ ጎሉ ተቆጥሮ ማንቸስተር ሲቲን ወደ ሪትም ሊመልስ ወደ ጎዳና ሊያቀላቅላቸው የሚችል አይነት አጋጣሚዎች ነበሩ በመጀመሪያዎቹ 15 ደቂቃዎች። ነገር ግን የሮድሪን ሴቭ አድርጓል፣ የሸርኪን ሴቭ አድርጓል እና ያንን ነገር ማድረጉ የእሱ ኢንዲቪጁዋል ብሪሊያንስ ማድሪድን በጨዋታው ላይ የበለጠ ኮምፎርታብል እንዲሆኑ የሚረዳ ነበር። ሌላ በረኛ ቢሆን ያደርገው ጥያቄ ውስጥ ስለሆነ ማለት ነው። እንደዚህ አይነት ጌሞችም ላይ እንደዚህ አይነት ተጫዋቾች እንደዚህ አይነት ነገር ፕሮዲውስ ማድረግ የሚችሉ ከሆነ አንድ ቡድን ተሻጋሪ ሊሆን እንደሚችል መመልከት እንችላለን። ነገር ልዩነቱ ምንድነው? አርሰናል በጨዋታው ብዙ ነገር ለመፍጠር ሞክረዋል። 12 ኦን ታርጌት ፈርስት ሃፍ እንደዚህ ነበራቸውና በደንብ ነበር በልጠዋቸው መጫወት የቻሉት። የነ ጋብሪኤል ማጋሌሽ የነ ሳሊባም ጥምረት መደነቅ መቻል አለበት። ምክንያቱም የመጀመሪያውን ሌግ የምታስታውሱ ከሆነ ኮፋኒ የሚባለው ተጫዋች ዱዌሎች ላይ በጣም አስቸጋሪ ነበረ ለነሱ። እንዴት ነው ጎል ፕሮዲውስ ማድረግ አልቻለ ይሆናል። ነገር ግን ሆልድ አፕ ፕሌው በጣም ፊዚካል መሆኑ ለነሱ ትንሽ አስቸጋሪ ነው። ነገር ግን ባለፈውም ጨዋታ ላይ የሱ ዋነኛው ችግር የነበረው ጎል ላይ ከደረሰ በኋላ ፋይናል ሰርድ አካባቢ ኦቨር ኮምፕሊኬት የማድረግ ችግር አለበት። ወደ ጎል የሚለወጡ ኳሶችን በጥራት የመቀየር ሁኔታ ላይ እንዳልደረሰና ጥራቱ ትንሽ እንደሚጎዳው የተመለከትንበት ጨዋታ ነበረ። ትናንት ግን በነበረው ጨዋታ ዱዌሎቹን አብዛኛውን ተሸንፏልና እንዴት አዳፕት እንደሚያደርጉ ሁለቱ ሌላ ሊደነቅ የሚገባው ኳሊቲያቸው የተጫዋቹን ኳሊቲ አንብበው ለዛ ነገር አዳፕት በማድረግ ሪስፖንድ የሚያደርጉበት መንገድ ሊያስደንቃቸው የሚገባ ነው። በጥሩ ሁኔታ ነበር ፐርፎርም ያደረጉት። የሂንካፔን ፐርፎርማንስ ሊረሳ የሚገባ አይደለም። ምክንያቱም ሂንካፔ እንዴት ሲጀምር ካለው አሁን
ወዳለው ሂንካፔ እንዴት ትራንስፎርም እንዳደረገ እንዴት እንደተላመደ መመልከት ትችላላችሁ። ልክ እንደ ኤዜ ማለት ነው። አሁን በደንብ እየተዋወቅን መተናል። ከኬሚስትሪውን እያወቀው መጥቷል። የቲሙን ምናምን ብሎ አርቴታ ሀሳቡን እንደገለጸው ሂንካፔ ደግሞ በደንብ አሁን የተዋሃደ ይመስላል። የተመጠነ አግሬሽን ያለው አግሬሽን አንዳንዴ ሊጎዳ ይችላል። ለምሳሌ በጣም በኃይል የሚጫወት ተጫዋች አላስፈላጊ የሆኑ አግሬሽኖች ካሉት ፔናልቲ ሊያሰጥ ይችላል፣ ወይ ደግሞ በቀይም ሊወጣ ይችላል አላስፈላጊ ፋውሎችን በመስራት። የእሱ ግን በጣም የተቆጠቡ ናቸው። ታክሎቹ በጣም ጥራታቸው የሚገርሙ ናቸው። አንድ ኳስ አይታችሁ ከሆነ እንደውም ፔናልቲ ቦክስ ውስጥ ክሊር ያደረገው እንኳ ስትመለከቱ የተመጠነ አግሬሽን ማለት ዴፊኔሽኑ እንደሱ አይነት ሲሆን ነው። ፔናልቲ ቦክስ ውስጥ በፍጥነት ነው የደረሰው፣ በጉልበት ነው የመጣው። ነገር ግን አግሬሽኑ ያንን ኳስ ለመንጠቅ ብቻ ነው እንጂ ሌላ ዳሜጅ የሚያደርስም አልነበረም እና የሚገርም ፐርፎርማንስ ነበር የነበረው። ዳቪድ ራያ ክሊንሺት ይዞ መውጣት ችሏል። በጣም በጥራት ነው እሱም የተጫወተው። በተለይ ኮፋኒ መጨረሻ ላይ መቶት ክሊር ያደረገው ኳስ ደግሞ በጣም የልጁንም ጥራት የሚያሳይ ነው። አርሰናል በዚህ ዓመት ብዙ ምርጥ ተጫዋቾች አሉት። እንደነ ራይስ፣ እንደነ ጋብርኤል፣ ሳሊባ ብዙዎቹ ልጠሩ ትችላላችሁ። ራያም ከነዛ ሊስት ውስጥ የሚጠቀስ ነው ብዬ አስባለሁ። ዴክላን ራይስ ዛሬ ትናንትና በጣም በጥሩ ሁኔታ ከተጫወቱባቸው ምክንያቶች መካከል ከዚህም በፊት እንደዛ ነው የሚጫወተው። በጥራት ማጥቃቱንም መከላከሉንም በደንብ በማገዝ በጥራት ነው የሚጫወተው። ነገር ግን ትናንትና የዙቢሜንዲ ፐርፎርማንስ ጥሩ ነበር። እውነት ለመናገር ባለፈው ሲተችባቸው የነበሩትን ባክፓስ ማድረግ፣ የቲሙን ቢልድ አፕ በማገዝ በኩል ላይ የሚኖሩ ተሳትፎ አነስተኛ ነው የሚል አይነት ቅሬታ ነበረባቸው አይደለ? እና ሳይድዌይስ ያበዛል፣ ሪስክ ለመውሰድ አይፈልግም፣ ሪስክ አቨርስ ነው፣ ጥንቃቄን ይመርጣል፣ ድካም እያበዛ በዝቶበታል። ከዩናይትድ ጨዋታ በኋላ ደግሞ እያንዳንዱ ኳሶች አቮይድ ለማድረግ ነው እንጂ ሪስኩን ወስዶ ለመጫወት አይፈልግም የሚል እና ስህተት እያበዛ ነው የሚል ቅሬታ ነበረባቸው። ትናንትና ግን በተሻለ ፕሮግረስ ለማድረግ ቴምፖ ዲክቴት ለማድረግ የተሞከረበት ጨዋታ ነበር። ይህ ምን ይሰጣል? ዴክላን ራይስ የበለጠ ፍሪደም እንዲኖሩ ያደርጋል። ወደፊትም ወደ ኋላም በተሻለ ነጻነት እንዲንቀሳቀስ የሚያደርገው ነው። ሲከላከል ተመልክታችሁታል። ሲያጠቃም ደግሞ ግን የበለጠ ነጻነት እንዲሰማው ሆኖ ነበረ። ጎሉ የተገኘበት መንገድ ደግሞ የልጁን ጥራት በእጅጉ የሚያሳይ ነው። ኬሪ አድርጎ በጥሩ ሁኔታ ነበር ጎሏን ማስቆጠር የቻለው። ሌቨርኩሰን ጥሩ ሳይድ ነው እውነት ለመናገር አርሰናል ዶሚናንትም ስለሆኑ ነው እንጂ በጣም በጥሩ ሁኔታ ነው የተጫወቱት። አሁን ኳርተር ፋይናል ከስፖርቲንግ ሊዝበን ጋር ነው የሚገናኙት። ይህም ደግሞ ዮኬሬስን ከቀድሞ ቡድኑ ጋር የሚያገናኝ ሆኗል። ሌላ ኢንተረስቲንግ ነገር ይሆናል ማለት ነው ጨዋታውን ለመመልከት። አርሰናል ኳርተር ፋይናል ሲደርሱ ከ2007-8 እስከ 2009-10 ድረስ የነበረው 3 ኮንሴኩቲቭ ስትሪክ ነበረ። አሁን ደግሞ ከዛ በኋላ ለመጀመሪያ ጊዜ ነው በአርቴታ ስር ኳርተር ፋይናል ወይም ሩብ ፍጻሜ መድረስ የቻሉት። ይህም ሌላ ማይልስቶን ነው ለአርቴታ። አርቴታንም ሲያስተቸው የነበረው የፕሪሚየር ሊጉ ወረስት ቲም ናቸው ከበሉ እንደዚህ አይነት ቻምፒየን አይተና አናቅም እያሉ አስተያየት ሲሰጡ ለነበሩ ሰዎች ራሱ ባለፉት ሳምንታት በጣም በጥሩ ሁኔታ ነው ሪስፖንድ ያደረጉት። ዩሮፕ ላይ በተለይ ከዚህም በፊት እንደምታውቁት የሌቨርኩሰኑ የባለፈው ጨዋታ ነው እንጂ ከዛም በፊት ዩሮፕ ላይ ዶሚናንት እንደሆኑና በጣም በጥሩ ሁኔታ እንደሚጫወቱ የተመለከትንበት ነበረ። ነገር ግን ፕሪሚየር ሊግ ላይ ሲመጡ የበለጠ ኮንዘርቫቲቭ ይሆናሉ፣ ጥንቃቄ ያበዛሉ የሚሉ ሀሳቦች በደንብ ይንሸራሸሩ ነበር እና ትናንትና እንደተመለከታችሁት ማንቸስተር ሲቲም ወጥቷል፣ ቼልሲም ተባረዋል። ስለዚህ አርሰናል ብቻ አሁን ላይ ካሉት የኒውካስልን ስለማናቅ የነ ሊቨርፑልንም ማየት ስለሚገባ ማለት ነው። እስካሁን ግን አርሰናል ነው ሴኪዩር ያደረገው ኳርተር ፋይናሉን እና በተወሰነ መልኩ ይሄ ሪሊፍ የሚሰጥ ይሆናል። የተጫወቱበትን መንገድ ደግሞ ፖዚቲቭ እግር ኳስ ነው። ትናንትና ፖሴሽን ሰከንድ ሃፍ በተለይ የሌቨርኩሰን በጣም የተሻለው ነበረ። ነገር ግን አርሰናሎች የተመጠነ የታቀደበት በሚመስል ሁኔታ መከላከሉን በጥሩ ሁኔታ ሲያስኬዱ ነበረ። ካውንተር ፕሬስ ሲያደርጓቸው በጣም በጥሩ ሁኔታ ነው። ካውንተር አታክ ሲያገኟቸው ደግሞ የበለጠ ለጎል ስጋት የሚሆኑበት አጋጣሚ ነበረ። በ2 ጎል ልዩነት ብቻ መጠናቀቁ እንደውም ትንሽ ሊሆን ይችላል። ምክንያቱም ከዛም በላይ ጎል ሊያገቡባቸው የሚችሉት አጋጣሚዎች በደንብ ነበራቸው ብዬ አስባለሁ። አርሰናል እንግዲህ ከተጫወቷቸው የቻምፒየንስ ሊግ 10 ጨዋታዎች ውስጥ አንዱን ብቻ ነው ድሮ ያደረጉት።
ሌላውን አሸንፈዋል። ይህም የበለጠ ዶሚናንት ሳይድ መሆናቸውን የሚያሳይ ጨዋታ ነው እና አርቴታ በዚህ በጣም ሊደሰቱ ይገባል። ምክንያቱም ማሸነፍ በራሱ ሬንፎርስ ስለሚኖረው ማለት ነው። የምትሸነፉ ከሆነ ይዞት የሚመጣው ዶሚኖ ኢፌክት አለ አይደለ? መሸነፍ ሌላ መሸነፍን ይዞ ሊመጣ ስለሚችል ሜንታል ፋቲግ ይኖራል፣ ፊዚካል ፋቲግ ይኖራል። ማሸነፍ ግን መቻል የበለጠ ነገሩን እንድትቀጥሉበትና እንድትገፉበት የሚያደርግ ነው። አሁን ደግሞ ፊት ለፊት ላላቸው ለሊግ ካፕ ፋይናል ከማንቸስተር ሲቲ ጋር ማንቸስተር ሲቲን በበለጠ ጫና ውስጥ አርሰናልን ደግሞ በተነሳሳ መንፈስ ውስጥ አድርጎ ጨዋታውን እንዲያካሂዱት የሚጋብዝ ሁኔታ ነበር የነበረው። ኖርጋርድ ተቀይሮ ገብቶ ማየት ችለናል። ሉዊስ ኬሊም የተወሰነ ደቂቃ የሉዊስ ኬሊ መጨረሻ ላይ ነው ግን ትንሽም ደቂቃ ቢሆን የመጫወት እድል አግኝተዋል። በአጠቃላይ ባየር ሌቨርኩሰን ግን ቀላል ተጋጣሚ ሳይሆን ትክክለኛውን ሪስፔክት ተሰጥቷቸው ማለት ነው። ምክንያቱም አርሰናል በጣም ዶሚናንት ሳይድ ነው። እነ ባየር ሚዩኒክን አትሌቲኮ ማድሪድንም ሳይቀር ያሸነፈ ቡድን ነው በቻምፒየንስ ሊጉና በጥሩ ሁኔታ እንደውም የተፎካከሩት ይመስለኛል። ሰከንድ ሌጉ ኢሚሬትስ መሆኑና የአርሰናል ደግሞ የጥራት ልዩነትም ከባየር ሌቨርኩሰን ጋር ስላላቸው የተፈጠረ ትልቅ ድል ነው ለአርሰናል። ይሄ ኳርተር ፋይናሉን እንግዲህ በተሻለ ጥራት እንድንመለከተው እና የሊዝበንንም ጨዋታ ለተመለከታችሁ ጥሩ ሬሞንታዳ ስለሆነ ሊዝበንም በጥሩ ሁኔታ ውስጥ ሆኖ አርሰናልም በተሻለ መንፈስ ውስጥ ሆኖ ጨዋታውን የምንመለከተው ይሆናል ማለት ነው። አርሰናል ለአራት ዋንጫዎች ያላቸው ግስጋሴ አሁንም እንደቀጠለ ሆኖ ማለት ነው። እያንዳንዱ ኮምፒቲሽን ላይ ያሉ በተሻለ መነሳሳት እንግዲህ ምን ሊያደርጉ እንደሚችሉ እንመለከታለን። የመጨረሻውን አሁን 3 ውድድር ላይ የሚቀሩበት ጊዜ እየደረሰ መጥቷል። ምክንያቱም የመጨረሻውን ጨዋታ የሚያሸንፉም የሚሸነፉም ከሆነ ያው 3 ይቀራል ማለት ነው እና ማሸነፍ ይበለጠ አርሰናልን ወደፊት የሚገፋቸው ይሆናል። መሸነፍ ደግሞ በራሱ ይዞት የሚመጣው ሴትባክ ስለሚኖር ማለት ነው። በአጠቃላይ ጨዋታው በጥሩ ሁኔታ ነበር መጠናቀቅ የቻለው። የነ ኢብሬቼ የነ ዴክላን ራይስ ፐርፎርማንስ ጥሩ ነው። ዴክላን ራይስ ነው ማን ኦፍ ዘ ማች የተባለው። ይገባዋልም ብዬ አስባለሁ። እያደረገ ያለው ነገር ለአርሰናል በጣም ትልቅ ነው። ዩሮፕ ላይ በጣም ጥራት ካላቸው ሚድፊልደሮች ውስጥ በግንባር ቀደምነት መጠቀስ የሚገባው ነው። አርሰናል የተወሰነ ነገር ላይ በጣም ጥሩ የሚሄዱ ከሆነ በተለይ ቻምፒየንስ ሊግ ላይ በርቀት መሄድ የሚችሉ ከሆነ የፕሪሚየር ሊጉን ዋንጫ ማሳካት የሚችሉ ከሆነ ይህ ተጫዋች ለባሎን ዶርም ሳይቀር መወዳደር የሚችልበትን ሲዝን ነው እያሳለፈ የሚገኘው። ከፊታችን ደግሞ የዓለም ዋንጫ የሚደረግ ይሆናል። እዛ ላይ ደግሞ በደንብ እንግሊዞች በተሻለ ሁኔታ አድቫንስ የሚያደርጉ ከሆነ ለዴክላን ራይስ እያንዳንዱ ነገር የቀናለት የሰመረለት ይመስለኛል። ምክንያቱም ደግሞ ይገባዋል። አርሰናል እንደዚህ አይነት ተጫዋች ስላላቸው እድለኞች ናቸው። በመከላከሉም በማጥቃቱም በኩል በጣም ባላንስድ የሆነ ተጫዋች ነው። እኔ ትንሽ እንደውም ዴክላን ራይስን ሳስብ ወደፊት የሄደ በደንብ ጎል ላይ መሳተፍ የሚችል እና የጎል ኮንትሪቢዩሽኑም ከፍ ማለት የሚችልበት አጋጣሚ ቢኖር ብዬ አስብ ነበር። እንደውም እሱ ዲፕሊ ወደኋላ ባለፉት ጨዋታዎች እየተመለከት ነው ነበር። ልክ ዙቢሜንዲ እንደዚህ አይነት ቶፕ ፐርፎርማንስ ሲኖረው ራይስም ደግሞ በተለየ መንገድ እንዴት ለጎል መቅረብ እንደሚችል በመከላከሉም አርሰናልን ማገዝ እንደሚችል የተመለከትንበት ነው። ምክንያቱም ኮምፕሊሜንተሪ ስለሆኑ ማለት ነው። አንዱን የአንዱን ብቃት ማጉላትም አለማጉላትም የሚችሉ ስለሆኑ እርስ በርስ መደጋገፍ የሚችሉ ከሆነ ይበለጠ ከዚህም በላይ ልንመለከት እንችላለን ብዬ አስባለሁ። ለአርሰናል ደጋፊዎች በጣም አስገራሚ ሲዝን ነው። ሲዝኑ አላለቀም በእርግጥ ግን እየሄዱበት ያለው መንገድ ለበለጠ ነገር የሚያነሳሳ በተሻለ ሁኔታ ሲዝኑን ሊቋጩበት የሚችልበት አጋጣሚ ነው የምንመለከተው። አንዴ ቪዬራ የሰጠውን አስተያየት ሰምታችሁ ከሆነ ከአንድ የፕሪሚየር ሊግ ጨዋታ በኋላ ጨዋታውን ስፔሲፊክሊ ለማስታወስ ስለሚያስቸግር ነው። አርሰናል ይህንን አመት ዋንጫ የሚያነሱ ከሆነ ቀጣዮቹን አመታት ይበለጠ ዋንጫውን የማንሳት እድላቸው በጣም ትልቅ ነው ብሏልና በጣም የሚያስማማ ነው። አርሰናል አሁን ፋይን ቲዩን ሆኖ አልቋል ለማለት ያስቸግራል። ምክንያቱም እነ ዮኬሬስ ከዚህ በላይ ያላቸውን አቅም ኤክስፕሎይት ማድረግ ይቻላል ተብሎ ይታሰባል። እና ኢብሬቼዜ ሌሎቹም ተጫዋቾች ገና እነ ዙቢሜንዲ ራሱ በደንብ ፋይን ቲዩን ተደርገው የተጎዱትን ተጫዋቾች ተመልሰው ከዚህ በላይ አርሰናል ሊሰራ የሚችልበት መንገድ ስላለ ማለት ነው። መጪዎቹን ሲዝኖች እንግዲህ ለአርቴታ ጥሩ ሲዝን ሊሆን ይችላል ተብሎ ነው የሚታሰበው። እስካሁን የመጡበትን ፕሮሰስ የሚከፈል አይነት ፐርፎርማንስ ይጠበቃል ከዚህ በኋላ ዋንጫውንም የሚያነሱ ከሆነ ማለት ነው። ቻምፒየንስ ሊግ ላይ
ሰሚ ፋይናል የመድረስ እድል አላቸው። ስፖርቲንግ ሊዝበን አርሰናልን ጥሎ ሰሚ ፋይናል ይደርሳል ተብሎ አይታሰብም። ምናልባት ችግር ሊሆን የሚችለው የአትሌቲኮ ኦር የባርሳ አሸናፊ ባርሳም አላለፈም ገና ያልፋል ብሎ በመገመት ማለት ነው። እነሱን የሚያልፍ ከሆነ ፋይናልም የመድረስ ፕሮባቢሊቲ አለው እና አርሰናል በእጅጉ በተደላደለ መንገድ ላይ ነው እየሄደ የሚገኘው። አርሰናል ደጋፊዎች እያንዳንዱን ጨዋታ ኢንጆይ እያደረጉት እንደሚመለከቱት አልጠራጠርም። ይህንን ዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን ደግሞ አትርሱ። ይመቻችሁ።